ተነስተልን እንደምሰነበታችሁ ለመላ ሀገራችን ሰላሙን ያበዛልን ፈጣሪ ጥበቡን አብዝቶ እንዲሰጠን በመለመን የዛሬውን ትምህርት የመጀመሪያው የዛሬ ርዕሳችን ብዙ ገንዘብ የምናፈራባቸው 4 ቁልፍ ዘዴዎች ይላል። ብዙ ገንዘብ የምናፈራባቸው 4 ቁልፍ ዘዴዎች። ገንዘብ የሚገኘው በ20 ዓመት፣ ልብ የሚገኘው በ40 ዓመት። ደግሞ አለው ገንዘብ የሚገኘው በወጣትነት፣ ልብ የሚገኘው ደግሞ በጎልማሳነት። ገንዘቡ በወጣትነት፣ ማስተዋሉ በጎልማሳነት ይመጣል። የምናወራው ብዙ ገንዘብ የምናፈራባቸውን ቁልፍ ዘዴዎች ነው ዛሬ። ባለፉት 3 ክፍሎች ያቀረብኩት አንደኛ ከገንዘብ ባርነት ነፃ ሆነን ገንዘብን ራሱን የኛ አገልጋይ አድርገን የምናድግበት እናድርገው። ሁለተኛ በመሳሳብ ሕግ ተጠቅመን ትልቁን አስበን ትልቁን ተግብረን ስኬታማ ሀብታሞች ለመሆን እንስራ። ሶስተኛውና ዋናው የገንዘብ የማፍራት ጥበብ ደግሞ 10-30-60 ለመልካም ስራ የመደብነውን ለአስራት ለዘካ የመደብነውን ሳንነካ ቁጠባችን ቋሚ አድርገን እኛ በየጊዜው የምንጠቀምበትን የገንዘብ መጠን ብቻ ማስተዳደር መሞከር። በተለይ የቁጠባ ዘዴያችንን በመጨመር የቆጠብነውን ወደ ስራ በማዋል የበለጠ ሀብት ማፍራት። ከዚህ በፊት ደግሞ ያቀረብኩለው 8ቱ ሀብት የምናፈራባቸው ደረጃዎችን አቅርቤልዎት ነበር። መጀመሪያ መፍጠር፣ እዚያ ውስጥ የተወሰነው መቆጠብ፣ በቆጠብነው ስራን ማብዛት። ስራችን ሲበዛ ገንዘብ ያለን መስሎን የማያስፈልጉ ወጪዎች ውስጥ እንዳንገባ ገንዘብ ማዳን። የምንኖርበትን ግቢ አካባቢ ወደ ሀብት ምንጭነት መቀየር። ቋሚ ገቢ መፍጠር። ብንኖርም ባንኖርም 24 ሰዓት ለእኛ የሚያገለግል ገንዘብ በብዙ ድርጅቶች ውስጥ ባለድርሻ ሆነን ስራ ላይ ማዋል። ገቢን ማሳደግ። በውድድር ዓለም ውስጥ የደረስንበት ቦታ ለዛሬ እንጂ ለነገ ስለማይበቃ ሁልጊዜም ገቢያችን እያሳደግን እንዴት መሄድ እንዳለብንና በመጨረሻ ከምናገኘው ብዙ ሀብት ብዙ መልካም ነገሮች እንድንሰራ በገንዘብ መልካም ስራን ሰርቶ መደሰት የሚለውን 8ኛውን ደረጃ አቅርቤልዎት ነበር። ዛሬ ገንዘብ የምናፈራባቸው 4ቱ ቁልፍ ዘዴዎች የሚለውን ርዕስ ነው ያቀረብኩት። እዚህ የቢዝነስ ማሻሻያ ቁልፍ ሙያዎች ላይ ከገጽ 58 ጀምሮ በደንብ ቀርበዋል። ይህ መጽሐፍ በእጆ ያስገቡታል ብዬ ተስፋ አደርጋለሁ። በተለይ ወጣቶች እንደነዚህ አይነት መጽሐፎችን በመማር ራሳችን ለከፍታ ማብቃት የሚገባን ዛሬ መሆኑን እንድናስተውል በመምከር ነው የዛሬውን ትምህርት የምጀምረው። ምንድናቸው እነኚህ 4 ቁልፍ ዘዴዎች? የመጀመሪያው ዘዴ ልዩ መሆን ነው። በተሰማራንበት ስራ ከኛ መሰል ተወዳዳሪዎች ከአብዛኛዎቹ የሚለየንን መለያ መፍጠር። እውቀት፣ ሙያ፣ የዳበረ ልምድ፣ የዳበረ የስራ ባህል፣ ምርታማነት፣ ትርፋማነት፣ ረጅም የስራ ጊዜ፣ ጥሩ ማስታወቂያዎች፣ ጥሩ የመሸጫ ቦታ። በብዙ መለያዎች ከኛ ተወዳዳሪዎች ልቀን ከተገኘን ወደኛ የሚመጡት ደንበኞች ሳያቋርጡ ስለሚመላለሱ ገበያችን በዚያው ልክ ያድጋል። ልዩ መሆን። እስኪ በዚች ዋና ምሳሌ የአቶ በቀለን 16 ብር እንዴት 13 ሆቴሎች እንደሰሩባት ባጭሩ ለማየት እንሞክር። አንደኛ በሚችሉት በእንቁላሏና በዶሮዋ ነው የጀመሩት። ሁለተኛ በሚችሉት ዳቦ ጋግሮ ሻይ አፍልቶ በመሸጥ ነው የጀመሩት። ግን በእንቁላሏ በዶሮዋ የቀሩ ብዙ ሰዎች አሉ። ሻይ በማፍላት ዳቦ በመሸጥ የቀሩ ብዙ ሰዎች አሉ። አቶ በቀለ ግን ወደሚቀጥለው ከፍታ እንዴት ሄዱ? ልዩነቱን በፍጥነት ልዩነቱን ብዙ ደንበኞችን በጥራት በማስተናገድ
በተመጣጣኝ ዋጋ በማስተናገድ በጥሩ ማስታወቂያ ጠጅ የጠጣ ይከስራል፣ ሻይ የጠጣ ይከብራል እያሉ በሚሰሩት ማስታወቂያ በተለይም ተገልጋዮቻቸውን ሰራተኞቻቸውን የሚይዙበት ጥበብ የተለየ ስለነበር በ70 ዓመታት ውስጥ 16 መንበር 13 ሆቴሎች ሰርተውባታል። ንጉሥ ኃይለሥላሴ ወደ ስዊዘርላንድ፣ ፈረንሳይና ጣሊያን በሆቴል ዘርፍ ልምድ አግኝተው እንዲመጡ ልካቸው ካገኙት ልምድ በስተቀር ትምህርት ቤት ገብተው አልተማሩም። ራሳቸው በማስተማር ግን በዚህ ዘርፍ ከተሰማሩት ሁሉ ልዩ በመሆን የኢትዮጵያ ሆቴል አባት፣ የኢትዮጵያ የሰንሰለታማ ሆቴሎች ባለቤት ሆነው ዛሬ 90 ዓመት የበቀለ ሞላ ኢንቨስትመንት ግሩፕ ልጆች ተረክበው ስራውን እየሰሩ ነው። እነኚህ ልዩነቶች በዋጋ፣ በጥራት፣ በደንበኛ አያያዝ፣ በሰራተኛ አመራር፣ በማስታወቂያ፣ በሚመርጡት ቦታ፣ በመሸጫ ቦታ፣ በመገኛ ቦታ ለየት ካላል በተለይ ብቃታችን የተሻለ ካልሆነ ከሌሎች የተሻለ ገበያ እናገኝ። በየትኛውም የስራ መልክ የተሰማራን ሰዎች ስራውን እየሰራን ለነገ ደግሞ የተሻለ ከፍታ ላይ የምንደርስበትን ጥበብ እየገበየን ልምድ እየቀሰምን መቀጠል አለብን ማለት ነው። ውድ ተመልካቼ ልዩ ነሽ ከብዙ ተወዳዳሪዎችሽ፣ ልዩ ነህ ከብዙ ተወዳዳሪዎችህ። በመምህርነትህ፣ በሐኪምነትህ፣ በፖለቲካነትህ፣ በቢዝነስ ሰውነትህ፣ በስፖርተኝነትሽ ልዩ ነሽ። በዲሲፕሊን እንለያለን፣ ጠንክሮ መስራት እንለያለን። ነገን በማቅረብ ለነገ በቂ እውቀት፣ በቂ ልምድ፣ በቂ ጥበብ ለብዙዎቹ የምንሸጠው በማዳበር እንለያለን። ልዩ ካልሆን ከብዙዎቹ ጋር ነው የምንጓዘው። ከብዙዎቹ ጋር ያለው መንገድ የተመቸ ቢመስልም ነገ ላለው ተወዳዳሪነት በቂ ሀብት እንድንፈጥር አያደርገንም። ሁለተኛ የገበያ ስፋት፣ የደንበኞችን ብዛት ቁጥር መጨመር። ሀብት በደንበኞቻችን ልክ ነው ወደኛ የሚመጣው፣ በሸጥነው ልክ ነው። በሰፋው የድርጅቶቻችን ቅርንጫፎች፣ በሰፋው የምርትና የአገልግሎት አቅርቦታችን ልክ ነው ሀብት የምንፈጥረው። ትንሽ ደንበኞች ካሉን ጥቂት ሀብት ነው የምናፈራው። በዓለም ላይ ያሉትን እነ ኮካኮላ፣ እነ ማይክሮሶፍት፣ በኢትዮጵያ ውስጥ ያሉትን ባንኮች፣ ኢንሹራንሶች፣ ሪል ስቴቶች የደረሱት በገዛቸው ደንበኞቻቸው ቁጥር ነው። ስለዚህ ውድ ተመልካቼ አንተም ነገር ከፍተኛ ሀብት ማግኘት ከፈለግን በስፋት መግባታችንን ማረጋገጥ አለብን። ለብዙ ደንበኞች የሚሸጥ ነገር መፍጠራችን እርግጠኛ መሆን አለብን። እዚህ ላይ የመጀመሪያዋ የኢንተርፕረነርሺፕ መጽሐፍ ኢንተርፕረነርሺፕ ራስና ሀገርን ለማበልጸግ 25,000 ኮፒ ነበረች። ለ25,000 ኮፒ ሰዎች ደርሳለች ማለት ነው። ከዚያ ወዲህ ደግሞ 11 ጊዜ ተደጋግማ ታትማለች። ብዙ ሺህ ሰዎች እጅ ስለገባች አቅም ፈጥራልኛለች። መጽሐፎቹን ጨመርንባቸው፣ ወደ ሲዲ ቀየርናቸው። ከነዚህ ሁሉ ሽያጭ የምናገኘው ገቢ ጨመረ። መጀመሪያ መቶዎቹ፣ ቀጥሎ ሺዎቹ፣ እግዚአብሔር ይመስገን አሁን ደግሞ ሚሊዮኖቹ። የተደራሽነታችን ስፋት ማስፋት፣ ለዚህ የሚያስፈልገውን ዋጋ መክፈል፣ በተለይ አንገት በላይ ያለ አካልን በትልልቅ ህልም፣ በትልልቅ ጥረት፣ በትልልቅ ልምምድ፣ በትልልቅ ዝግጅት መሙላት። ስለዚህ አሁን ላለህ ሙያ፣ አሁን ላለሽ ሙያ ለስንት ሰዎች ነው አገልግሎት እየሰጠሽ ያለሽ? አሁን ያለህ ምርት፣ ያለሽ ምርት ለስንት ደንበኞች ነው እየተሸጠ ያለው? ሀብት በደንበኞች ስፋት ነው የሚለካው። ለብዙ ደንበኞች ከተወዳዳሪዎቻችን አንጻር እኛ መሸጥ ከቻል፣ አብዛኛውን የደንበኞች ፍላጎት በእኛ ምርትና አገልግሎት መሸፈን ከቻል ብዙ ሀብት የምናፈራበት ደረጃ ላይ እንደርሳለን ማለት ነው። ስለዚህ በ5፣ በ10፣ በ20፣ በ30 ዓመት የምንሰራው ስራ ለስንት ደንበኞች ተደራሽ እናደርገዋለን? በሀገራችን፣ በአፍሪካ፣ በዓለም አቀፍ ገበያ ዛሬ
ሚሊዮነር ሆኑ የምንላቸው ስኬታማ ሰዎች በርካታ ሚሊዮን ደንበኞች ያሏቸው ናቸው። ለዚህ የደንበኛችን ስፋት ለምንፈጥረው ሀብት ትልቁ ዘዴ ስለሆነ ደንበኞቻችን ቁጥር እየጨመርን የድርጅቶቻችን ቅርንጫፎች እያሰፋን የምንሸጣቸውን ምርትና አገልግሎቶች አይነታቸውን ብዛታቸውን እየጨመርን መሄድ ነው ለብዙ ደንበኞች ተደራሽ የሚያደርግ። ሶስተኛው ትልቅ ዘዴ ከኛ ጋር አብረው የሚሰሩ በርካታ አጋሮችን እንደኛው ሀብታም የማድረግ ችሎታችን። ጥሬ ዕቃ የሚያቀርቡልን፣ ብድር የሚሰጡን፣ የተለያዩ ህንፃዎችን የሚያከራዩ ሰራተኞቻችን አብረው የሚሰሩ በፒኤልሲም በአክሲዮንም ባለአክሲዮኖች ባለድርሻዎች የእኛን ምርት ተረክበው የሚሸጡ በርካታ ተረካቢዎች፣ ቸርቻሪዎች በጣም ተጠቃሚ ከሆኑ የእኛን ምርቶች ቶሎ ቶሎ ስለሚጠይቁን የሽያጭ ቁጥራችን መጠናችን ስለሚጨምር ሀብታም የመሆን አጋጣሚያችን እየጨመረ እየፈጠነ ይሄዳል። ብዙ ተጠቃሚዎች በእርሶ በአንተ ዙሪያ የሚሰሩ ከሌሉ ብዙ ሀብታም የሚሆኑ አብሮ የሚሰሩ አጋሮች በዙሪያችን ከሌሉ የኛ ሀብት መጠን በጣም ውስን ነው የሚሆነው። ስለዚህ በዚህ ጉዞ አሁን እዚህ ኢሳያስ ጋሻው የሚባለው ኢሳያስ ማስታወቂያ ከሁለተኛ ደረጃ ትምህርቱ ጀምሮ መኪና በማጠብ ጋዜጣ በማዞር በመላላክ ስራውን ጀምሮ አሁን ወደ ትልቅ የማስታወቂያ ድርጅትነት የተቀየረውና ከሱ ጋር አብሮ የሚሰሩ አንደኛ 40 ሰራተኞች አሉት። 40 ሰራተኞች ተጠቃሚ ስለሚሆኑ 40 ጊዜ ብዙ ነገር ይሰራሉ ማለት ነው። ማስታወቂያውን የሚሰራላቸው ድርጅቶች በማስታወቂያው ምክንያት በሚያገኙት ገቢ ኢሳያስ ጋር አብሮ ለመስራት በጣም ፈቃደኛ ይሆናሉ ማለት ነው። ጥበቡን ለማሳደግ ወደ ተለያዩ ሀገሮች ሄዶ የገበየው ደረጃውን የማሳደግ ለየት የማለት ጥረቱ ስለጨመረ ዛሬ አንዱ ዋና ተመራጭ የማስታወቂያ ሰራተኛ ሆኗል። ስለዚህ በዙሪያችን ያሉ ምርትና አገልግሎታችን ተረክበው በሚሸጡ በሚያበድሩ አብረውን በሚሰሩ ባለ ድርሻ በሆኑ ሰዎች በአበዳሪዎቻችንና በሌሎችም ዘንድ ያለው ማደግ ከፈጠነ የኛ እድገት የኛ ምርትና አገልግሎት ተጠያቂነት እየጨመረ ስለመሄድ የሀብት መጠናችን እየሰፋ ይሄዳል። አራተኛው ልዩ ዘዴ ተወዳጅ መሆን። በከፈትነው ድርጅት ዙሪያ ባለው ህብረተሰብ የጋራ ተጠያቂነት፣ የጋራ ልማት በመልካም ስራዎቻችን ከህብረተሰቡ ጋር በሚኖረን ተሳትፎ ተወዳጅ መሆን። ለኛ ድርጅት ለኛ ምርትና አገልግሎቶች ህብረተሰቡ ያለው ተቀባይነት። አንዳንድ ቢዝነሶች እኮ ገንዘብ ይፈጠርባቸዋል እንጂ ህይወት የሚጠፋባቸዋል። የህብረተሰቡን ችግር የሚፈታ በቀጣይነት ልንሰራው የምንችል አድማሱ እየሰፋ የሚሄድ እንቅስቃሴ ውስጥ ካለንና በተለይ በሀገር በህብረተሰብ በአካባቢ ያለ ህብረተሰብ ተቀባይነት ተወዳጅነት እየሰፋ ከሄደ ክፍያ የማንከፍላቸው ማስታወቂያ ነጋሪ ወገኖቻችን ቁጥር እየጨመረ ይሄዳል ማለት ነው። በዚህ መሰረት በሚወዱን ሰዎች ልክ በሄዱበት ቦታ ሁሉ ማስታወቂያ ይነገርልናል ማለት ነው። ለዚህ ደግሞ በሀዘን በደስታ በልማት በምንሰራበት አካባቢ ድርጅቶቻችን ባሉበት አካባቢ ሁሉ ህብረተሰብ ውስጥ እንቅስቃሴ አብረን መንቀሳቀስ አለብን ማለት ነው። እደግማቸዋለሁ፣ ልዩ መሆን አለብን። ማስፋት አለብን ገበያችን። አብረውን የሚሰሩ ባለጸጎች መብዛት አለባቸው። ተወዳጅነታችን ተደናቂነታችን በቢዝነሳችን ምክንያት በጣም ማደግ አለበት። ይህን የኛ እድገት ከፍታው ይጨምራል። ስለዚህ ተመልካችን ምን ያክል ልዩ እንደሆነ ምን ያክል ሰፊ ደንበኞች እንዳሉ ምን ያክል እኛ ጋር አብረው ሰርተው አብረው እያደጉ ያሉ በርካታ ተደራሽነት ያላቸው አጋሮች እንዳሉ በተለይም ደግሞ በምንሰራው ስራ ምን ያክል እውቅና እንደተሰጠን ምን ያክል ሽልማቶች እንዳገኘን ምን ያክል ተወዳጅ እንደሆን በየጊዜው እየመዘን ማስተካከል ያለብንን እያስተካከል ስራችን ከቀጠል ብልጽግናችን የተትረፈረፈ ገንዘብ ማፍራት አድማሳችን እየሰፋ ይሄዳል።
ለዚህ ደግሞ ውድ ተመልካች ግንቦት 13 2014 ከ8 ሰዓት ጀምሮ በራስ አምባ ሆቴል ያዘጋጀንለው ወጣቶች፣ ጎልማሶች፣ አንጋፋ የሥራ ፈጠራ ጥበበኞች እንዴት ልዩ ሆነው እንዴት ሰፊ ተደራሽነትን አስፍተው እንዴት በዙሪያቸው አብረው የኖሩ አጋሮቻቸውን አብረው ባለጽጋ በማድረግና በአካባቢያቸው ተወዳጅ ሆነው ብልጽግናን እያፋጠኑ ያሉ ተሞክሮዎችን፣ ትምህርቶችን እናቀርብልዎታለን። በአሐዱ ሬዲዮ አርብ ከ2 ሰዓት እስከ 3 ሰዓት 94.3 ላይ በተከታታይ ያቀረብን ያለውን ትምህርት ይከታተሉ። ወደ አእምሮ ማሰልጠኛ ይምጡና ያፋጥኑት እድገትዎትን። አፋጥነው እድገትህን። እዚች ምድር የተላክነው ለባለጸግነት ነው። እዚች ምድር የተላክነው ለታላላቅ ተግባሮች ነው። እዚች ምድር ለምንቆይባቸው ብዙ ተግባሮች ሀብት ያስፈልገናል። ስለዚህ ሀብታምነት መብታችን ነው፣ ምርጫ ነው፣ በእኛ እጅ ውስጥ ያለ ስለሆነ እኒህን 4 ቁልፍ ዘዴዎች በመጠቀም የሚቀጥሉት ቢሊዮነር እንደሚሆኑልኝ በማመን ነው የዛሬውን ትምህርት ማጠቃለለው። በሚቀጥለው ርዕስ ተዘጋጅቼ እስክመጣ ድረስ ሰላም ጠብቀኝ። አመሰግናለሁ። በሥራ ፈጠራ ጥበብ ማለትም በኢንተርፕሪነርሺፕ የበለጸገ አእምሮ ከመሬት ከገንዘብና ከሌሎችም ሀብቶች በላይ የግልና የሀገር የእድገት የልማት የብልጽግና ዋና ምክንያት ነው። ጂኒየስ የሥልጠናና የምክር አገልግሎት ኃላፊነት የተወሰነ የግል ማኅበር ኢንተርፕሪነርሺፕን በኢትዮጵያ ለማስፋፋትና ለማበልጸግ 1 ሚሊዮን ኢንተርፕሪነሮችን ለማፍራት ለማንኛውም የትምህርት ደረጃና የሥራ ዘርፍ በሚመጥን መልኩ ሲያሰለጥን ቆይቷል። አሁን ደግሞ ጂኒየስ ታላቅ ምርታ በማድረግ ከአእምሮ የኢንተርፕሪነርሺፕ ማስፋፊያ አገልግሎት ጋር ተዋህዶ አእምሮ ሆኗል። እስካሁን ከ900 ዙሮች በላይ አሰልጥኗል። ያካበታቸውን ሀገር አቀፍና ዓለም አቀፍ ልምዶችና የስኬታማ አሰልጣኞችን ታሪክ በበርካታ መጽሐፍት፣ ሲዲዎችና በዩቲዩብ ቻናሎቹ አማካኝነት ያካፍላል። በዚህም ብዙ ሺህ ስኬታማ ሰዎችን አፍርቷል። አሁን ተራው የእርሶ ነው። ሌሎችንም ይላኩ። በ1 ወርና በ3 ወሮች የኢንተርፕሪነርሺፕ የቢዝነስ ሙያ ሥልጠናና የምክር አገልግሎታችን ሕይወቶን ያሻሽሉ፣ ይለውጡ፣ ለሌሎችም ይተርፋሉ። አድራሻ ቦሌ መስመር ደንበል ሲቲ ፊት ለፊት አበሩስ ሕንፃ 4ኛ ፎቅ 400 ቁጥር ላይ እንገኛለን። ስልክ 0911 40 7753 ወይም 0949 04 69 24 ላይ ይደውሉ። ወደ አእምሮ ኢንተርፕሪነርሺፕ ማዕከል መምጣት ለራስ ለሌሎችና ለሀገር ታላቅ ስጦታ ማበርከት ነው። አእምሮ